Digstube. Digstube. Subscribe. Digstube. Subscribe. ይዘፈር በታሪክ ሰምተህም አይተህም እንደማታውቅ ነው የምነግርህ። አረ እርቦኝ ነው የመጣሁት ልግባበት። እኔ እያወራሁ ነው የምትገባው? ንቀኸኝ። በድሮ ጊዜ እኔ ወታደር እንደነበርኩ ታውቃለህ አይደለ? ስንቴ ነው የሚነግሩኝ? የተመሰከረልኝ የተጨበጨበልኝ ተኳሽ ነበርኩ ልብስ። ከዛ የሆነ ቀን አንዱ መኮንን ዶሮ ይዞ ሲያልፋዩትና ምን ልታረገው ነው ስለው ላረባው አለኝ። እኔ ደግሞ ለምን ከምታረባው 50ው 60ው 70ው 80ው ስለው በጣም ተደሰተ። በእኔ በጣም በእውቀቴ ተገረመና አንተማ ተኳሽ አትሆንም አዛዥ ነው መሆን ያለብህ ብሎ ማለት ነው አዛዥ አረገኝ ምግብ። ከዛ እሱን ስሰራ መረኝ ደከመኝና ለሀገሬ መዋጋት አለብኝ ብዬ ለውጊያ ግንባር ሄድኩ። ከዛ ግንባር ላይ ይሄን ጠላት ግንባሩን በኩርኩም በቴስታ ያልኩት ጨረስኩት ነው። ከዛ እንዳጋጣሚ ሆኖ አሸብር ብሩና መስፍን ማሩ የተባሉ ጓዶቼን አጥቶ ይገርማል። ከዛ በሱ ንዴት ይሄንን ጠላት አልኩ ረመረምኩት ነው። ከዛ አንድ ጥይት ሲቀረኝ 4 ጠላት አይከበኝም። ከዛ እኔ ሳልደነግጥ እኔ አንተ ያዝ ጥይቱን ወደ ላይ ተኩስኩት። ከዛ 4ቱም ጠላቶች ደንግጠው ወደ እኔ ሲተኩሱ እኔ ለካ ተኩሼ ዝቅ ብያለሁ። የአንዱን ጥይት ተቀያየሩና 4ቱም ወደቁላለሁ ወደ ዝቅ ስላልኩኝ ማለት ነው። ከዛ ዞር ስል አንዱ ደረቱ እየደማ ከጠላት መሃል ከተመታው ትችላለህ ብሎ አጨበጨበልኝ። ከዛ ዞር ስል ኳሌ የጠላት ጀት መጣና ጋየ ፈነዳላ። ለካ ቅድም አንድ ጥይት ቀርቶኝ ወደ ላይ የተኮስኩት የጠላትን ጀት ሹፌር መጥቶታል ለካ። ከዛ ወዲያው ምን ትዝ ይለኛል ደግሞ የቅድሙ መኮንን ዶሮ ይዞ ሲሄዳል አላልኩም? የሷ ዶሮ ከጣለችው እንቁላል 2 እንቁላል ለካ በኪሴ ይዤ ነበር። ልክ ኪሴ ስገባ አላገኘሁም። ከዛ ዘው በጀቱ ሰዓት ጀቱ ላይ ጠብሼ በላው ትልሃለሁ። እንኳን በላህ። አሁን እርቦኛል ልግባ። ቆይ ስለ አብዮቱ ሳልነግርህ የት ነው የምትሄደው? ጋሻሴ ጥርስ አጥንት ነው እንዴ? አይ ጉበት አባት ኤሌክትሪክ ነህ እንዴ? ለምን ልቤን ነዘርከው? አይ ይሄ ነገር አረናኪ ምን ይስብስብ። ወይኔ የዛሬው ሙቀት ደግሞ ይለያል። እንዴት? 2 ፀሐይ ስለወጣ። ኦኬ አንቺ ጤነኛ አይደለሽም እንዴ? ይቅርታ ሰው አለ እንዴ? አዎ ምን ነው? ዊ ሶሪ መልአክ አላልኩም። ኧረ በእናትሽ አንቺ ልጅ ሂጂልኝ። አባት እንቅልፍ ነህ እንዴ? ኧረ አይደለሁም። አንተን ሳስብ እኮ እረፍቴን አገኛለሁ። እቺ ያማታል እንዴ? ትኖር ነህ እንዴ? አይደለሁም። ህይወቴን እኮ አጣፈጥከው። ውይ አባት ይቅርታ ስላስቆምኩ። ግን ሁሌ እንደዚህ ነህ እንዴ? እንዴት እንደዚህ ዘናጭ? አረ የትኛው ተመቻችሁ? ኮሜንት ላይ አስቀምጡልኝ። ኧረ በእናትሽ አንቺ ልጅ ዞር በይልኝ። ጥሬ ስጋ አምሮኛል። ብር የለኝም ደግሞ ቢራቢሮ ታቶ ያሉ ይመስላል። እንዴት እንደምቀበለው እኔ ያውቃለሁ። አንተ ምን እየሆንክ ነው? ወልዴ ይባላለሁ። እንተዋወቅ። ለመተዋወቅ ካሽ አስቀምጡ። ካሽ ሮቦት ናት ልጅቷ። በካሽ ካሽ ወይ ይሄን ጉድማ ማየት አለብኝ። ሰላም እባላለሁ። ወልዴ ይባላለሁ። እዚህ ሰፈር ነው የምትኖሪው? የት እንደምኖር ማወቅ ከፈለጉ ካሽ አስቀምጡ። ካሽ ይመች። በታች ሰፈር ነው የምኖረው። አንተስ? እንዴ ታች ሰፈር ነው የምትኖሪው? እኔም እኮ እዛ ነኝ። ስልክሽን ስጭኛ ታዲያ። ስልክ ቁጥሬ መውሰድ ከፈለጉ በዛ ያለ ካሽ አስቀምጡ። ካሽ በዛ ያለ በቂን ይዣለሁ። አሁን ስልክሽን ስጭኝ። እንዴ ምንድነው የተፈጠረው? ምንድነው ያደረገች? ብሬን ወሰደችው እኮ። በስታይልና በዘመናዊ መንገድ እኮ ነው የዘረፈች። በቃ ሄዳለች አሁን።
Why are we stopping? What's wrong? Won't the engine start? Do you mind telling me what's... You gotta be joking. Look, you can't scare me. I mean, I come from New York. We got the pros up there. Yeah, that city has weirdos that make you look like Bambi. You understand? I'm warning you. I told you. The pervert. Come on. You can get back in the boat if you promise to be a good little boy. ቀሽት እንትን ግን አጭር ነው ብራዘር ቻርጀር ስለ ቻርጀር ነው ማውራው አረ ቻርጀር ኮነ ወፍራም ነው እንትን ብላቷራ ወፍራም ቻርጀር ነው በርግጥ ግን ይቅርታ ሶሪ ብራዘር ከሲሚሲ ከታረስ እንዲሰማ አርገ ድምጽ አጭር ነው ትላለህ ሶሪ ብራዘር ይቅርታ ጭንቅላት አይሰራም ሲጀምር ጭንቅላቴ እኔ በጣም ሻርፕ ይሰራል አረ እኬ ብለህ ነው የቻርጀር ጭንቅላቴ አረ ተው ግን በቃ ሶሪ ብራዘር እንደደናል ያን ሲቪላይዝ ዲዮና አስተሳሰብ ይቅርታ አዋልኩሽ ይቅርታ ጭንቅላት አይሰራም ከሞላ እንዳትደኝ ብራዘር ጭንቅላት አይሰራም ይኸውልህ ከሞላ ጭንቅላት አይሰራም ካልከኝ ማረጎን ብራዘር በቃ እኛ እዚህ ጋር ስራ ነው የወጣነው አይደል አጣጣ እኮ ጭንቅላት አይሰራም አትበል በቃ ደጋግመህ ማረጎ ሶሪ እስቲ ድጋመው ኧረ እኔ ጭንቅላት አይሰራም ሶሪ ምን ታበ ድጋመው እስኪ ጭንቅላት አይሰራም ሶሪ መስመር ቀየርላለሁ ብሔርንም በቀየር ደስ ይለኛል አረ ቆንጆ ምግብ ነበር ግን ወደ ቤት ልሂድ መሻለ ምን በላሽ ጠጣሽ ምናምን አንዴ ምን ማለት ንክስ ነው እንዴ መጣሽ አረ እኔማ እየተቆጣኛለች ልሄድ ነው አንቺ የምርሽን ነው እንዴ እናት በሞኛሽ ጊዜ እናቴ ትቆጣኛለሽ ምናምን ቀልዱ እንዴ ጀመራችሁ እንዴ እና አራት ልጋብዝሽ ምን ማለት ነው ትርጉሙ እኔ እናቴ ትቆጣኛለች በይ ቀልዱስ ቀልድ ነው እኔ አሁን ተንቀሳቀስ ስፈልግ አስመልስልሃለሁ የበላሁትን አስመልሽ ክፈይ አረ ሼም ነው አስመልሽ አሎ የመክሪያ ክፍል ምንድን አንተ ወራለፈው እኮ የመክሪያ ክፍል ምንድን ምን አባቱ ነው በእናታችሁ ወንድሜ ምንድን ነው የምትለኝ በቤቴ በእናትህ እኔ እኮ ነኝ አከራየሁ በጣም ይቅርታ ሰላም የለህም እንዴ አንዴ አማል እንዴ ተከራይ እኮ ነህ በሽተኛ ነህ እኔ በቤቴ ሰላም ነሳኝ እኮ በእናትህ ግባ እናተኛ በእናትህ የሞል ወዲህ ነው የምሄደው አሎ የመክሪያ ክፍል በበግ ቤት በገባ ጀግናው አንተ ምን አለበት ታናሽ በግ ተነስቶ ስንት ታሪክ ይሰራል አንተ ተጋድመልኝ ምንድነው ጓደኛዬ ማለት በግ ነው ምንድነው ትላለህ ፋዘር ጋር ነበር መጠን አንተ አረቄ ስትይዝ ነው እንዴ የምትዋሸው እኔ ምን አገባኝ ጎረቤቶቼ ጋር ሄጄ ስፈልግ በዝልዝል ስፈልግ በጥብስ ስፈልግ በቅቅል ቀስ እያልኩ አነቃ ያለ አጠገቡ አደርስም አጠገቡ አሁን ተነስና ቢላ ምናምን ቶሎ ሸካ አድርገና በላ መጠን